ዛሬ እማነብላችሁ ወንጌል 8 ከ12 ጀምሬ አነብላችኋለሁ። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ ሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ኢየሱስ መለሰ አላቸውም፣ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣሁ ወዴት እንደሚሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣሁ ወዴት እንድሄድ አታውቁም። እናንተ ስጋዊ ፍርድን ትፈርዳላችሁ። እኔ በአንድ ሰው እንኳ አልፈረድኩም። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም። እኔ ብፈርድ ፍርዴ እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝ አብ ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት። ኢየሱስ መልሶ እኔም ወይም አባቴም አታውቁም። እኔስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸው። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ኢየሱስ ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአታችሁም ትሞታላችሁ። እኔ ወደሚሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወዴት የሚሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገላሃልን? እንጃ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ እላችኋለሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና እላችኋለሁ። እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ። ስለ እናንተ የምነግረው የምፈርደው ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው፣